ምንድነው እዚህ ላይ ስርዓት አትይዙም እንዴ? እስቲ አንተ ገባ በል ወደዚህ። አንቺ ስሚ መንገድ አትዝጊማ። እኔም ወደዚህ ቁጭ በይ። ሲጀመር ይኸውላችሁ ትልልቅ ሰዎችን ማክበር አለባችሁ። አንቺ ምንድነው ገና ህፃን አይደለሽ እንዴ? ምንድነው ያመመሽ? ተዝረከረክሽ ይሳበታ። በይ ቦታ ያዙ። እስቲ ምንድነው ደግሞ እቺ ዝም ብላ እንደ ጓንት የሚያዝለጠልጣት? እስቲ ቁጭ በይ በስነ ስርዓት። መጀመሪያ እኔ ነግሬያችኋለሁ። መታከም መመርመር ፈለጋችሁ ሰዓታችሁን ጠብቁ። አንተ ስሪንጅ መስል መጥጥ ብለህ ሳጣት በል። ከኋላ ሂድና ጠጋ ብለህ ቁጭ። ጌታዬ ሰዓቱን በአግባቡ ይጠቀሙ፣ ሰዓት እየሄደቦት ነው። ዝም በል ደግሞ አንተ። ዋ እንደውም አንድ የሚያስፈልግን ሁለት ሰጥቼ እንዳልሰድ ታበሳጨኝ። አሁን በወረፋችሁ መሰረት ሰውየው ቀጥሎ አንቺ ትገቢያለሽ፣ ከዛ ትቀጥላላችሁ። ይሄ ጥበቃስ የት ሄዶ ነው ዛሬ? ምንድነው ነገሩ? ጌታው እባክዎትን ሰዓቱን በአግባቡ ይጠቀሙ። እንዴ ጊዜ ወርቅ ነው እኮ ነው የሚባለው። እኔ በኋላ ተጠያቂ አይደለሁም። ሰዓቱን ይጠቀሙ ብያለሁ። እሺ ማን ነበር ስምህ? አደራጀው። እሺ ምንድነው? እንዴት ነው የሚያደርግ ስሜቱ? እኔ በቃ በጣም ከብዶኛል። በቃ በየ5 ደቂቃው ይነሳና ሰው አንቀህ ግደል ይለኛል። በቃ ልክ 5 ደቂቃ እየጠበቀ ሰው አንቀህ ግደል ይለኛል። ህመሙ እንደዛ ነው የሚሰማ። ስውርልና ሰው ግደል ስሜት ነው ወይስ እንደዚሁ ሰው አንቀህ ታውቃለህ? አዎ ገድያለሁ። አሁን እኮ ሰፈሩ እንዳለ ጨረስኩት። በየ5 ደቂቃው ሰፈሩን በቃ ገደልከው። በቃ አንቄ ጨረስኳቸው። አሁን እኮ ሲብስብኝ ሕክምና ይኖረው ይሆናል ብዬ እኮ ነው ዶክተሩ ጋር የመጣሁት። አይ ችግር ቀላል እኮ ነው። ደህና መጥቼ የሚገርም ነገር ዶክተር ደህና መጥቼ ልክ እናንተ በራፍ ላይ ሲደርስ 5 ደቂቃው ሞላ። ቀላል። ከዛ ዘበኛውን አንቄ ገደልኩት። ለዛ ነው አይ እስቲ እሺ። ግን እርስዎ አክሞ የሚያድኑኝ አይመስለኝም። ምን ነው ተነሳብህ? አይደለም ያው ሰዓት ይባል። ሞላ እንዴት ይገው? ቅድም እኮ እንደዛ ስጮህ የነበረው አክሞ እንዲያድኑኝ ሰዓቱን ይጠቀሙ ብዬ እኮ ነው። አልደረሱልኝ። ተው እንጂ ደግሞ እንደዚህ አይነት ነገር አለ እንዴ? በሽታ የተነሳ ዶክተር አረ በማርያም እንደዚህማ ኖር እኮ እንዴ! ስንቶችን ማከም ሰውዬ እንደዚህ ጉድ ልታረገ? ጊዜ ወርቅ ነው።